ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ሄዝቦላ ወደ እስራኤል ሮኬቶችን መተኮሱን አስታወቀ። በኢራን የሚደገፈው ሄዝቦላ ዛሬ ጠዋት ወደ እስራኤል በርካታ ሮኬቶችን መተኮሱን ገለጸ። ቡድኑ በቴሌግራም ገጹ ባሰፈረው መረጃ መሰረት ከሊባኖስ ድንበር አቅራቢያ በሰሜን እስራኤል የሚገኙትን ኪሪያት ሽሞና፣ ክፋር ጊላዲ፣ ሚስጋባም እና ማርጋሊዮት የተባሉ አካባቢዎችን በአካባቢው አቆጣጠር ከጠዋቱ 2:45 ላይ ኢላማ አድርጓል። ቡድኑ አክሎም ይህ ምላሽ በሀገራችንና በህዝባችን ላይ የሚሰነዘረው የእስራኤልና አሜሪካ ጥቃት እስካልቆመ ድረስ ይቀጥላል ብሏል። እስራኤል እስካሁን ስለ ጉዳዩ የሰጠችው አስተያየት የለም። በተያያዘ ዜና እስራኤል በደቡብ ሊባኖስ ላይ ጥቃት ከመፈጸሟ በፊት ማስጠንቀቂያ ሰጠች። የእስራኤል መከላከያ ሰራዊት የአረበኛ ቋንቋ ቃል አቀባይ አቢቻይ አድራኢ የአየር ጥቃቱ መቀጠሉን ተከትሎ በደቡብ ሊባኖስ ለሚኖሩ ነዋሪዎች አስቸኳይ ማስጠንቀቂያ አስተላልፈዋል። አድራኢ እንደገለጹት ሄዝቦላ የእስራኤል ጦር በአካባቢው እርምጃ እንዲወስድ እያስገደደው ነው። ይሁን እንጂ ሰራዊቱ ሲቪሎችን የመጉዳት ፍላጎት የለውም ብለዋል። ቃል አቀባዩ ዛሬ ጠዋት ባስተላለፉት መልእክት ቤቶቻችሁን በአስቸኳይ ለቃችሁ እንድትወጡና ወዲያውኑ ከዛሃሪን ወንዝ በስተሰሜን ወዳለ አካባቢ እንድትሄዱ በድጋሚ እናሳስባለን ብለዋል። አክለውም ከሄዝቦላ አባላት ተቋሞቻቸው ወይም የጦር መሳሪያዎቻቸው አቅራቢያ የሚገኝ ማንኛውም ሰው ህይወቱን ለአደጋ ያጋልጣል ሲል አስጠንቅቋል። የእስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ዴፍሪን እንደገለጹት የሰራዊቱ ኢታማዦር ሹም ኢያል ዛሚር በሊባኖስም ሆነ በኢራን ለሚቀጥሉት ውጊያዎች የቀረቡ እቅዶችን አጽድቀዋል። ቃል አቀባዩ አክለውም ኢታማዦር ሹሙ እስከ ሊታኒ ወንዝ መስመር ድረስ ያለውን መላውን የደቡብ ሊባኖስ ግዛት ለሄዝቦላ አሸባሪዎች የመግደያ ቀጠና አድርገው ማወጃቸውን ገልጸዋል። እንደ ዴፍሪን መግለጫ ከሆነ የእስራኤል መከላከያ ሰራዊት እስካሁን በሊባኖስ ባካሄደው ወታደራዊ ዘመቻ ከ1700 በላይ የሄዝቦላ አባላትን ገሏል። ሰራዊቱ የሄዝቦላን በተሸሸጉበት ቦታ ሁሉ ማሳደዱን ይቀጥላል ሲሉም ቃል አቀባዩ አረጋግጠዋል። የእስራኤል ጦር ኢታማዦር ሹም ኢያል ዛሚር ከሊታኒ ወንዝ በስተደቡብ ያለው የሊባኖስ ግዛትን ለሄዝቦላ የመግደያ ቀጠና ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለማንኛውም አይነት ሁኔታ ዝግጁ መሆኗን ገልጸው የእስራኤል ግቦች ከአሜሪካ ጋር የተጣጣሙ መሆናቸውን አክለዋል። ይህ በእንዲህ እንዳለ ባለፈው ማክሰኞ በእስራኤልና በሊባኖስ መካከል የተካሄደው ንግግር ውጤታማ እንደነበር ሊባኖስ ስትገልጽ፣ እስራኤል ደግሞ ሁለቱ ሀገራት በአንድ ወገን መሆናቸውን የሚያሳይ ነው ብላለች። 1 ሚሊዮን የሚሆኑ የሊባኖስ ዜጎች ከመኖሪያቸው መፈናቀላቸውን ተከትሎ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስቸኳይ ድጋፍ እንዲደረግ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊም ዓለም አቀፉ ማህበረሰብ ለሊባኖስ አስቸኳይ ድጋፍና የእርዳታ አቅርቦት እንዲያደርግ ጥሪ ያቀረቡ። ከሀገሪቱ አጠቃላይ ህዝብ ውስጥ 1/5 ወይም ከ1 ሚሊዮን በላይ የሚሆኑ ሰዎች በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ ሲሆን ሳሊህ ሁኔታውን ከዚህ ቀደም ታይቶ የማይታወቅ ሲሉ ገልጸውታል። ኤኤፍፒ የዜና ወኪል እንደዘገበው ባርሃም ሳሊህ ከሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ጋር ከተወያዩ በኋላ በሰጡት ቃል ሊባኖስ በተደጋጋሚ የጥቃት አዙሪት ውስጥ ልትቀረቀር አይገባም፣ ይልቁንም ድጋፍና መረጋጋት ይገባታል ብለዋል። የሊባኖስ ጤና ጥበቃ ሚኒስቴር መረጃ እንደሚያሳየው ከመጋቢት 2 ቀን የእስራኤል ጥቃት ከጀመረ ወዲህ ከ2100 በላይ ሰዎች ተገድለዋል። እስራኤል በበኩሏ በሊባኖስ የምታካሂደውን ወታደራዊ ዘመቻ ዓላማውን በኢራን የሚደገፈውን ሄዝቦላን ማዳከምና ዜጎቿን ከድንበር ተሻጋሪ የሮኬት ጥቃቶች መከላከል እንደሆነ ትገልጻለች። ቻይና ኢራን የሆርሙዝ የባህር ሰርጥ እንድትከፍት አሳሰበች። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ ለኢራን አቻቸው አባስ አራግቺ በሆርሙዝ የባህር ሰርጥ ላይ መደበኛ የባህር ጉዞ እንዲቀጥል ጥረት እንዲያደርጉ አሳስበዋል። ዋንግ ዩ እንደገለጹት በሆርሙዝ የባህር ሰርጥ ላይ የኢራን ሉዓላዊነትና ደህንነት ሊከበርና ሊጠበቅ የሚገባው ቢሆንም በውሃ መስመሩ ላይ ያለው የባህር ጉዞ ነጻነትና ደህንነትን በተመሳሳይ ሊረጋገጥ ይገባል። የባህር ሰርጡ እንዲከፈት ሁሉም ወገኖች የጋራ ፍላጎት እንዳላቸው ሚኒስትሩ ገልጸዋል። በተጨማሪም ቻይና የተኩስ አቁም ስምምነቱ እንዲቀጥልና ድርድሮቹ እንዲጀመሩ ድጋፏን እንደምትቀጥል ዋንጉ ያክለው ገልጸዋል። ብሪታንያ እስከ በጋው ድረስ የምግብ እጥረት ሊያጋጥማት እንደሚችል ተገለጸ። የመንግስት ባለስልጣናት በመካከለኛው ምስራቅ ያለውን ግጭት ተከትሎ ባስቀመጡት እጅግ የከፋ ትንበያ መሰረት ብሪታንያ እስከ በጋው ድረስ የአንዳንድ ምግቦች እጥረት ሊያጋጥማት ይችላል። እንደ ዶሮና የአሳማ ስጋ ያሉ መሰረታዊ ፍጆታ እቃዎች እጥረት ሊያጋጥማቸው ይችላል የሚል ስጋት የተፈጠረው የሆርሙዝ የባህር ሰርጥ መዘጋት ለረጅም ጊዜ የሚቀጥል ከሆነ ለእንስሳት እርድና ለምግብ ጥበቃ የሚያገለግለው የካርቦን ዳይኦክሳይድ የሀገር ውስጥ አቅርቦት ሊቀንስ ይችላል በሚል ስጋት ነው። ለቢቢሲ ኒውስ ናይት መረጃ የሰጡት አንድ ከፍተኛ የመንግስት ምንጭ እንደገለጹት ይህ እቅድ የተያዘው ሁሉም ነገር ቢበላሽ ሊከሰት ለሚችለው እጅግ የከፋ ሁኔታ ዝግጁ ለመሆን ነው። ይህም የባህር ሰርጡ መዘጋት እስከ በጋው የሚቀጥል ከሆነና የሀገር ውስጥ የካርቦን ዳይኦክሳይድ አቅርቦት ከተቋረጠ
የሚፈጠርን ሁኔታ ያገናዘበ ነው። ምንጩ አጽንኦት ሰጥቶ እንደተናገሩትም ይህ ትንበያ ለጥንቃቄ ሲባል ከሁሉ የከፋውን ሁኔታ ቢከሰት ተብሎ የተዘጋጀ እቅድ እንጂ በእርግጥ ይከሰታል የሚል ግምት አይደለም። እንዲሁም እቅዱ ወሳኝ የሆኑ የምግብ አቅርቦቶች ሙሉ በሙሉ ይቋረጣሉ የሚል ስጋት እንደሌለው ጠቁሟል። የመንግስት ባለስልጣናት ይህ እቅድ መጀመሪያ የዘገበው ዘ ታይምስ ጋዜጣ ሲሆን ዘገባው በቢቢሲ ኒውስ ናይት ተረጋግጧል። የአሜሪካ የባህር ላይ ከበባ እንደቀጠለ ነው። አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ ከበባ እንደቀጠለ መሆኑን ዋይት ሀውስ ገልጿል። በሌላ በኩል በአሜሪካና በእስራኤል መካከል የሚደረጉ ውይይቶች ውጤታማ በሆነ መንገድ መቀጠላቸው ታውቋል። ዋይት ሀውስ አሜሪካ የሁለት ሳምንቱን የተኩስ አቁም ስምምነት ለማራዘም ይፋዊ ጥያቄ አቅርባለች የሚለውን ዘገባ አስተባብሏል። የዋይት ሀውስ ቃል አቀባይ ካሮሊና ሌቪት አሜሪካ ስምምነት ላይ ለመድረስ ባለው እድል ላይ ጥሩ ስሜት እንዳላት ገልጸው ነገር ግን ለቀጣይ ድርድሮች እስካሁን ቀን እንዳልተቆረጠ ተናግረዋል። በሌላ በኩል አደራዳሪ የሆነ የፓኪስታን ልዑክ ለተጨማሪ ውይይት ቴህራን ገብቷል። ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ የተጣለው ከበባ ሙሉ በሙሉ ተፈጻሚ መሆኑን ዋይት ሀውስ ገልጿል። የአሜሪካ ማዕከላዊ ከበባው ከተጀመረ ወዲህ አንድ መርከብ ጥዞ እንዳላለፈ ገልጾ 10 መርከቦች ትዕዛዝ ተቀብለው ወደ ኢራን መመለሳቸውን አስታውቋል። ቢቢሲ ቬሪፋይ ግን አንዳንድ መርከቦች ያሉበትን ቦታ ለመደበቅ መከታተያዎችን እያጠፉ የተሳሳተ መረጃ እየሰጡ መሆኑን አረጋግጧል። አሜሪካ 10 መርከቦችን ወደ ኢራን መመለሷን አስታወቀች። የአሜሪካ ጦር በሆርሙዝ ወሽመጥ ወደ ኢራን የሚገቡና የሚወጡ መርከቦች ላይ የጣለውን እግድ ሰኞ ዕለት ተግባራዊ ከሆነ በኋላ አንድ መርከብ እግዱን እንዳላለፈ ገለጸ። ጦሩ መርከቦችን እንደሚያዝ ወይም የኢራን ወደቦች ለመግባትና ለመውጣት የሚሞክሩትን እንደሚመልስ ገልጿል። በወሽመጡ አልፈው ወደ ሌላ ሀገራት ወደቦች የሚገቡና የሚወጡ መርከቦች ማለፍ እንደሚፈቀድላቸውም ጠቁሟል። ትናንት ረቡዕ ምሽት የአሜሪካ ማዕከላዊ በሰጠው መረጃ 10 መርከቦች ወደ መጡበት እንዲመለሱ ተደርጓል። እግዱ ተፈጻሚ ከሆነበት ሰኞ ወዲህ ምንም መርከብ ሰብሮ አላለፈም ብሏል። ፕሬዝዳንት ዶናልድ ትራምፕ ቴህራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ላይ ተሰብስበው የነበረው ቀረጥ በማስቀረት እንዲሁም የነዳጅ ሽያጯን በማስተጓጎል ጫና እንደሚያሳድሩ ተስፋ አላቸው። ኢራን እገዳውን የባህር ላይ ውንብድና ያለችው ሲሆን በባህረ ሰላጤው በኦማን ሰርጥና በቀይ ባህር ያጸፋ እርምጃ እንደምትወስዳለች። አሜሪካ ሊባኖስን ያካተተ የተኩስ አቁም ስምምነትን ማክበር አለባት ስትል ኢራን አሳሰበች። የኢራን ፓርላማ አፈ ጉባኤ ባጋር ጋሊባፍ የአሜሪካ ሊባኖስን የሚያካትት የተኩስ አቁም ስምምነትን ማክበር አለባት ሲሉ ገለጹ። አፈ ጉባኤው በኤክስ ገጻቸው ባሰፈሩት መግለጫ በሊባኖስ ውስጥ ሁለንተናዊ የተኩስ አቁም ስምምነት እንዲጠናቀቅ መደረጉ በሊባኖስ ለሚገኙና በኢራን ለሚደገፈው የሂዝቦላ ቡድን ጽኑ ትግል የሚሰጥ ክብር ነው ብለዋል። ጋሊባፍ አክለውም ኢራንን የመቋቋም ዘንግ ሂዝቦላ፣ ሐማስ፣ የየመኑ ሁቲና የኢራቅ ሻ ሚሊሻዎችን ጨምሮ በኢራን የሚደገፉ ቡድኖችን ለመግለጽ የሚጠቀሙበት ስያሜ በጦርነትም ሆነ በተኩስ አቁም ጊዜ አንድ ነፍስ ናቸው ብለዋል። ጋሊባፍ በመጨረሻም ኢራን ለእስራኤል ቅድሚያ ከሚለው ስህተቷ ልትታቀብ ይገባል ሲሉ ንግግራቸውን አጠቃለዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።